ይሄኛው በጣም ትሬንድ ሆኖ ነበር እንዳልኳችሁ የረመዳን ጊዜ ኮርንፍሌክስ ኬክ ማለት ነው። ኖርማሊ ይሄ ትሬንዱን ኬኩን ሲሰሩት ኖርማል ከውጭ ገዝተው ነው ይሄ ብራውኑን ኬክ እኔ ኦቨን ውስጥ ያበሰልኩትን እነሱ በተገዛ ኬክ ነው የሚሰሩት። ግን እኔ የውጭውን ብዙ ስለማይመቸኝ በቤቴ ሰርቼ ፍሮም ስክራች ሁሉንም ነው ያሳየዋችሁ። እናንተ ግን መስራት የማትፈልጉ ከሆነ ከውጭ ገዝታችሁ ማድረግ ትችላላችሁ ኬኩን። አሁን ይሄኛው ኮርንፍሌክስ ነው እኔ የተጠቀምኩት። ይሄ ክቡ ትንንሾቹ ኮርንፍሌክስ አሉ አይደለ? እነሱን የተጠቀምኩት። እናንተ ግን እንደዚህ አይነት ካገኛችሁ አሪፍ፣ ካልሆነ ደግሞ የትኛውም አይነት ኮርንፍሌክስ ይሆናል። ከዛ ከቸኮሌቱ አንድ ማንኪያ የሚሆን እናደርጋለን። ከዛ አንድ ማንኪያ ደግሞ ካካኦ ፓውደር ወይ አንድ ማንኪያ ከግማሽ አርገን በደንብ አርገን እናዋሃደዋለን። ወይ እንደዚህ መክደኛ ያለው ሳህን ላይ አርገን በደንብ አርገን ሼክ እናደርገዋለን ማለት ነው። እንዲዋሃድልን ልክ እንደዚህ እንዲሆንልን ማለት ነው። በደንብ እንደዚህ ሬዲ ካረግነው በኋላ በመጨረሻ እላዩ ላይ እነሰንሰዋለን ማለት ነው። ከዛ ሬዲ ሆነ ለመበላት። በጣም ነው የሚጣፍጠው ጋይስ፣ ልነግራቸው አልችልም። እና ብዙ ጊዜ ክሬም መስራት የሚያቅታችሁ ወይ ዋይፒንግ ክሬም አድርጋችሁ ክሬም መስራት የማትችሉ ምናምን ከሆነ ይሄ ክሬም ሻንቲ ወይ ዋይፒንግ ክሬም ይሄ ገዛውት ፓውደሩ እሱን አድርጋችሁ መጠቀም ትችላላችሁ ማለት ነው። የኬኩንን ለመስራት የማትችሉበት ወይ ኩፍ የማይላችሁ ከሆነ የኬክ ዱቄት ራሱ ለብቻው የሚሸጣል፣ እሱ አድርጋችሁ ራሱ መስራት ትችላላችሁ። ካልሆነ ደግሞ ሬዲ የሆነ ኬክ ገዝታችሁ እንደዚህ አድርጋችሁ ይህንን ትሬንድ የሆነው የኮርንፍሌክስ ኬክ ወይ አህመድ ትሬንድ ኬክ መስራት ትችላላችሁ ማለት ነው። ለሁሌ ደግሞ ኖርማል ኬክ ስትሰሩ ደግሞ ሁሌ እንደማሳያችሁ ኖርማል እንደሰራሁት አድርጋችሁ ኬኩን መጀመሪያ ላይ እንዳሳየዋችሁ አድርጋችሁ መስራት ትችላላችሁ።